አዋርዶታል ድርጅቱን ገሎታል ህዝባችንም አዋርዶናል እንዲህ አይነት ወራዳን ለጠቅላይ ሚኒስትርነት አናጭም ያይኖርም የኦሮሞ ህዝብ ትግል ድጋፍ አይኖርም የድርጅቱ ድጋፍ አይኖርም ከድርጅቱ ሊቀመንበርነት ሊወርድ ይገባል ከእጩነትም ሊወገድ ይገባል እንዲህ አይነት ዛሬ በኦሮሞ ህዝብ ላይ በኢትዮጵያ ህዝብ ላይ ጦርነት ሲታወጅ ነው ወንበሯ ህዝብን ይቅርታ ጠይቆ ጡረታ ወጥቶ ከፖለቲካ ፈጽሞ መገለል አለበት እሱ ብቻ አይደለም አብይ አህመድ ሊከተለው ይገባል ምክንያቱም ለማ መገርሳ ከድርጅቱ ሊቀመንበርነት እንዲወርድ የተደረገበት አብይ ፓርላማው ስላለ ለጠቅላይ ሚኒስትር ይመረጣል ተብሎ ነው ፓርላማው እንዳለ ይያዝልኝ የፓርቲው ሊቀመንበር ነው የድርጅት ቢሮ ኃላፊ ነው እጩ ጠቅላይ ሚኒስትር ልክ ሰሞኑን ሲያጋግሉት እንደነበረ ወርቋል በማንኛውም ወዘኛ ወርቋል እንዴት ወደቀ እሱ ከሚመራው ድርጅት ውስጥ ማጆሪቲ አብሶሉት ማጆሪቲ የሆኑት የፓርላማ አባላት ይሄንን ተቃውመውታል ትላንትና ከዛ በፊት በሌሎች ሰዎች ትላንትና ሰብስቧቸው አናግሯቸው እንደሚቃወሙት አስረግጠው ነግረውታል ዛሬ አዲስ አበባ ውስጥ እያለ አልሄደም ፓርላማ ለምን አልሄደም ሄዶ የተቃውሞ ድምጽ ከአባላቱ ጋር ካደረገ ወያኔ ወንበሩን ሊከለክለው ከወያኔ ጋር ድምጹ ከሰጠ ደግሞ ህዝብ ሊነሳበት ስለዚህ እዛ አልነበርኩም ብሎ የወያኔን ወንበር የኦሮሞን ህዝብ ድጋፍ ማግኘት ፈለገ አይቻልም እንደንዳሙ አይቻልም ኖ ዌይ እንዲህ አይነት ማጭበርበር በቪዲዮ ተቀርጾ እንደመውጣት አይደለም you cannot do that in today's Oromo politics ያባላቱን ፍላጎትና መብት ባለማክበሩ አብሯቸው ባለመሄዱ የድርጅቱን አዋርዶታል ድርጅቱን ገሎታል ህዝባችንም አዋርዶናል እንዲህ አይነት ወራዳን ለጠቅላይ ሚኒስትርነት አናጭም ያይኖርም የኦሮሞ ህዝብ ትግል ድጋፍ አይኖርም የድርጅቱ ድጋፍ አይኖርም ከድርጅቱ ሊቀመንበርነት ሊወርድ ይገባል ከእጩነትም ሊወገድ ይገባል እንዲህ አይነት ዛሬ በኦሮሞ ህዝብ ላይ በኢትዮጵያ ህዝብ ላይ ጦርነት ሲታወጅ ወንበሯን ስለፈለገ ብቻ አባላቶችን ሲያስፈራራ የነበረ ሰውዬ ሄዶ እዛች ጋር ደርሶ ድምጹን አለመስጠት እንደጌታቸው ረዳና አባይ ጻዬ ፓርላማ ውስጥ ሄዶ ሲያናፉ አሳይስቲ የጌታቸው ረዳን የህዋት አመራሮች እንዳለ እዛ ሄደው እንትን ሲሉ እሱ ግን እዛ ሆኖ አልሄደም ለማጭበርበር ስለፈለገ ስለዚህ ከድርጅቱ መውረድ አለበት ለማ ኃላፊነት አለበት ለማስተካከል ታሪካዊ ስህተት ነው የሰራው አጭበርብረው ሲያልፉት በሌለ ህጋዊ ህዋት ስላልፈለገው ብቻ አጭበርብረው ሲያልፉት ዝም ማለት አልነበረበትም የህዝብ ድጋፍ ነበረው መቆጣት ነበረበት ፖዚሽኑ መያዝ አለበት አሁንም ቢሆን የሆደር ስራ አስፈጻሚና የወደግ ማዕከላዊ ኮሚቴ በፍጥነት ተሰባስቦ አጭበርባሪዎቹን አባዱላንም አብይንም አስወግዶ ከህዝብ ጋር መሄድ ከፈለገ ለማመልሶ በህዝብ የሚተማመኑ ለውጥ የሚፈልጉ አመራሮችን ማምጣት አለበት አጭበርባሪዎችን ማስወገድ አለበት አጭበርባሪዎቹ በራሳቸው ጊዜ እንዲወገዱ ማለት እንቢ ካሉ ማባረር ያ ካልሆነ ኦዴድና ኦሮሚያን ማስተሳሰር የጀመረችው የአንድ አመት አዲስ ግንኙነት መበጠሷል